ግን ምንም ሳይናገር ወጥቶ ሄደ። በዚያ ምሽት ቬነም ደካማ ጓደኛው ግሬስን ለራት ወደ ቤቷ መጣው። ጠረጴዛ ላይ እንደተቀመጡ ቬነም እናቱን መስበክ ጀመረ። ከመብላታቸው በፊት ግሪስ ጸሎት እንዲያደርግ ጠየቀው። ነገር ግን ግሪስ በቃላቱ ላይ ተሰናከለ። አምልኮ በምላሱ ላይ አልመጣለትም ነበረ። ምን ማለት እንዳለበት አያውቅም። ጸሎቱ በተሳሳተ መንገድ ደጋገመውና የቁጣ እሳት በቬነም ውስጥ እንዲፈስ አደረገ። ድንገት ተነስቶ ወደ ክፍሉ ገባ። ግሪስ ተከተለውና ለዚያች ትንሽ ስህተት በእርግጫና ቡቲ ዋጋ ከፈለ። በቀጣዩ ቅጽበት ግሪስን አጥብቆ አቀፈውና በጆሮ ውስጥ በቀስታ አንድ ነገር አንሾካሾከለት። በዚያው ምሽት የዋና አሰልጣኙ ከፍቅረኛው ከመምህርቷ ጋር ለራት ወጥተው ነበረ። በምሽቱ ወቅት ቬነም በክፍሉ ውስጥ ልብሱን ሲያወልቅ የሚያሳይ ቪዲዮ ታያቸው። አሰልጣኙ ደነገጠ። የእነሱ የፍቅር ምሽት በቬነም ምክንያት እዚያው አበቃ። በማግስቱ ጠዋት ቬነም ካለፈው ቀን ድርጊት አይኖቿ ካልተነቀሉት ልጅ ጋር ተገናኘ። እየሳቀች ትላንት በክፍሉ ውስጥ ልብስን ማውለቅን ወድጄዋለሁ። ለምን እንደሆነ አላውቅም፣ ግን ሌሊቱን ሙሉ